ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን በተለያዩ የአማራ ክልል አካባቢዎች የሚካሄዱትን የሉና ተጋድሎች በተመለከተ ዛሬም አንዳንድ መረጃዎችን ወደ እናንተ ለማድረስ ነው በልዩ የዜና ክፍለ ጊዜ የመጣ ነው በባህር ዳር የአማራ ፋኖ በጎጃም ልዩ ኦፕሬሽን በማካሄድ በመኮድ መከላከያ ኮንስትራክሽን ድርጅትና በአውሮፕላኑ ማረፊያ ላይ መጠነኛ ጥቃት መፈጸሙም ተሰምቷል እሱን በተመለከተ መረጃዎች አሉ በወሎ እንደዚሁም በጎንደር የተለያዩ አውደ ውጊያዎች እንደተካሄዱ ሰምተናል የአማራ ፋኖ በጎጃምም መግለጫ አውጥቷል እነዚህን በተመለከተ ከዘውትር ተሳታፊያችን ጋር መረጃውንም አስተያየቱንም እንቀበላለን ማለት ከፍተኛ የአገዛዙ ወታደራዊ ሹማምንቶች በኩል የሚገለጸው የሚነገረው ነገር ለህብረተሰቡ ከፍተኛ የሆነ የመረጃ የተሳሳተ መረጃ የማድረስ ያህል ነው እንግዲህ መግለጽ የሚቻለው ምክንያቱም መሬት ላይ ካለው ሁኔታ ነባራዊ ሁኔታ አንፃር በአዛዦቹ የሚገለጸው ነገር ፈጽሞ የሚገናኝ አይደለም ዛሬ እንኳን የሌተናል ጀነራል ብራኑ በቀለ የሚባለው የቀጠናው የኮማንድ ፖስት ኃላፊ የተናገረውን መጥቀስ ይቻላል ጽንፈኛውን ኃይል በመደምሰስ የክልሉን ሰላም አስተማማኝ በማድረግ ላይ እንገኛለን የሚል መግለጫ ነው የሰጠው እውነት ለመናገር ይሄ ጀነራል ብራኑ በቀለ የሚባለው እንዲህ አይነት ቃሉም ሳይገለጽ እንዲህ አይነት መግለጫ ምናልባትም ለ10ኛ ጊዜ መስጠቱ ነው ይሄንኑ መግለጫ መልሰው መላልሰው ቀኑን ብቻ እየቀየሩ የሚያቀርቡ ነው የሚመስለው በዚህ ደረጃ ለብረተሰቡ የተሳሳተ መረጃ ያቀርቡ በጎን ደግሞ ልጆችን ያፈሱ ህፃናትን ያፈሱ ለዚህ ጦርነት መናጆ ያደረጉበት ያለው አካሄድ እጅግ አሳዛኝ ነው ኢትዮጵያ ህዝብ ሊጠይቅ ይገባል ከተደመሰሱ ፋኖች ካለቁ በመጥሉ ደረጃ ለቀማ ብቻ ከቀረም ለምን ልጆቻችንን ተወስዳላችሁ ብለው መጠየቅ ያለባቸው ጊዜ ላይ የደረሱ ነው የሚመስለው ከዚህ አንፃር መታየት አለበት እስቲ ከባህር ዳሩ ኦፕሬሽን እንጀምር ምንድነው የሆነው ባህር ዳር መሳይ እንግዲህ በአማራ ክልል ሁለት ዓመት ለሚጠጋ ጊዜ የአገዛዙ ጦር በከፍተኛ የጦር ኃይል ታጅቦ በድሮን በላይ በጀቶችን በከባድ መሳሪያዎች በቡድን መሳሪያዎች በበርካታ እዞችና ክፍለ ጦሮች ተደራጅቶ ሁለት ዓመት ሙሉ ጦርነት ቢያደርግም ፈቅ ያለ ድል በአይን ሊታይ የሚችል ድል ሊያገኝ አልቻለም ነገር ግን እነሱ በዲስኩራቸው ከጠቅላይ ሚኒስትሩ ጀምሮ ኢታማጆር ሹሙ አሁን በቅርብ ቀን ከ3 እና ከ4 ቀን በፊት የመለቃቀም ስራ ነው የቀረን የፋኖ ኃይሎችን ጉዳት እንዳያደርሱ አድርገን በተነናቸዋል አሁን የመለቃቀም ስራ ነው የቀረን ከ10,000 በላይ የፋኖ ኃይሎችን ማርከናል ከእንግዲህ በኋላ በአማራ ክልል ወደ ልማት ብቻ ነው ልንዞር የምንችለው እንጂ ከእንግዲህ በኋላ አማራ ክልል ላይ መከላከያን የሚገዳደር ኃይል የለም ብለው ተናግረው ሳይጨርሱ እዛው አፍንጫቸው ስር ላይ ከባህር ዳር ከተማ ከክልሉ ከተማ በቅርብ ርቀት ላይ የሚገኝ ኤርፖርቱ ጎን ላይ የሚገኘውን መኮድ ወይንም የመከላከያ ኮንስትራክሽን ድርጅትና የኢትዮጵያ አየር ኃይል ዋና የአማራ ክልል የምዕራብ እዝ ዋና ማዘዣ ጣቢያ ላይ የፋኖ ኃይሎች ከፍተኛ የከባድ መሳሪያ ውርጅብኝ ሲያወርዱበት ነው የዋሉትኝ የጣናው መብረቅ በተለይ የጣናው መብረቅ ብርጌድ በዛሬው ዕለት ከሌሊቱ 9 ሰዓት ተኩል እስከ 11 ሰዓት ድረስ በተደጋጋሚ ከባድ መሳሪያ ጥቃት አድርሶባቸዋል በካምፑ ላይ ቁሳዊ ወታደራዊ ክሳራ እንደደረሰ ነው የደረሰኝ መረጃ የሚያመላክተው እንግዲህ የፋኖ ኃይሎች ከቀን ወደ ቀን በጣም በከፍተኛ ደረጃ ኃይላቸውን እያጠናከሩ መጀመሪያ በቁመ ጠብቀኝና በእነሱ እንዳሉት በተወሰነ ቁጥር ክላሽ ነው ውጊያውን የጀመሩት አሁን ከቡድን መሳሪያ አልፈው ከባድ መሳሪያዎችን ታጥቀው የቤዝመንቶችን የመከላከያ ዋና ማዘዣ ጣቢያዎችን የመከላከያ ኮንስትራክሽን ድርጅት የመከላከያ አየር ኃይል የሄሊኮፕተርና የሚግ ምድብ የተባለውን ቦታ ዛሬ ደብድበዋል በእርግጥ መከላከያ እስካሁን ድረስ ሚዲያም በተለያዩ እንትኖችን መግለጫ አልሰጠም ነገር ግን ተጨባጭ መረጃዎች የሚያሳዩት ከፍተኛ ድብደባ እንደተፈጸመበትና በዛው አካባቢ ጉዳት እንደደረሰበት ነው ከአካባቢው ምንጮቻችን የደረሰን መረጃ የሚያመላክተው እንግዲህ አጠቃላይ በአማራ ክልል እያደረጉ ያሉት አፈሳ እውነት ለፋኖና ለሸኔ ነው ብለን የምንጠራጠር ደረጃ ድረስ ነው አንደኛ እነሱ በሚዲያ እየተናገሩ ያሉት አቅማቸው ተመቷል የጀርባ አጥንታቸው አከርካራቸው ተሰብሯል ተበትነዋል እርስ በርሳቸው እየተዋጉ ነው ከእንግዲህ በኋላ በዛ አካባቢ ጥይት አይተኮስም እያሉ ነገር ግን በትንንሽ ከተሞች ሳይቀር በጥምር ጦሩ ከባድ መሳሪያዎችን የቡድን መሳሪያዎችን በሻለቃ በክፍለ ጦር ደረጃ ተደራጅቶ እነሱ በተለይ ተቆጣጥረው በሚገኙት ከተሞች ላይ ወታደራዊ አፈና በመፈጸም ወጣቶችን በተለይ ለውትድርና ሙያ ያልደረሱ ወጣቶችን በተለያየ ሰበብ አስባብ በመደለልን እምቢ ሲላቸውም ደግሞ አፈና በመፈጸም ከናቶቻቸው ጉያ እየነጠቁ ወደ ወታደራዊ ማሰልጠኛዎች እየወሰዷቸው ይገኛል በእርግጥ መሳይ በአማራ ክልል በበርካታ አካባቢዎች ይህ ነገር ከሽፎባቸዋል የአማራ ፋኖ በወሎም
እንዲሁ የአማራ ፋኖ በጎጃም በተለይ ደግሞ የአማራ ፋኖ በጎንደር በስቴ በስማዳና በጋይንት አካባቢ ሊሰለጥኑ ታፍነው ሲሄዱ የነበሩ የአማራ ተወላጅ ወጣቶችን የአማራ ፋኖ በተለያዩ ግንባሮች ላይ መክቶ በማስቀረት ከነ ህይወታቸው ለቤተሰቦቻቸው እያስረከበ ነው የሚገኘው። እንግዲህ በዚች ሀገር ላይ ክልሉን እያሸበረ ያለው መንግስት ሲሆን በክልሉ ግን መረጋጋት እንዲመጣ ወጣቶች ተረጋግተው ከቤተሰቦቻቸው ጋር እንዲቀመጡ ለማድረግ ግን ፋኖ ኃላፊነቱ ወስዶ ከመሞትና ከመቁሰል እንዲሁም ወደማይፈልጉበት ጦርነት እንዳይገቡ ለማድረግ ከፍተኛ መስዋዕትነት የራሱን ሰራዊት ሰውቶ 7 እና 8 ታታ መኪናዎችን ተጭነው ሲሄዱ የነበሩ ወጣቶችን አስፈትቷል። በደቡብ ጎንደር አካባቢ እንዲሁም ዛሬ በሰማነው በሰሜን ወሎ አካባቢ በግዳን በላስታ አካባቢም እንደዚሁ ያፍኑ የመጡ ወጣቶችን መከላከያዎችን ከመመለስ በተጨማሪ ወጣቶች እንዳይያዙ ተይዘውም ሲሄዱ የነበሩትን በማስለቀቅ ደረጃ ከፍተኛ አስተዋጽኦ እያደረጉ ነው። ኃላፊነቱን ፋኖ ተሸክሞ የሀገሪቱን ዕዳ ተሸክሞ የአካባቢውን ህዝብ በመጠበቅ ላይ ስላለ ነው እንጂ አጠቃላይ የአማራን ክልል ህዝብ እርስ በርሱ በማጋጨት እርስ በርሱ በማጋደል ሲሻው በሚኒሻ በአድማ ብተና መከላከያውን ኢቭን የአማራ ተወላጆችን ብቻ እዛ አካባቢ በመመደብና በመጠርነፍ እርስ በርሱ ተዋግቶ እንዲያልቅ በማድረግ ከፍተኛ የሴራ ፖለቲካ እየሰራ እንደሆነ ነው የአካባቢው ማህበረሰብ መረጃዎችን እያደረሰን ያለው። መሳይ እንግዲህ በዚህ ወደ ጀማመርከው የወሎ ቀጠና እንሂድና በዛ አካባቢ ያለው ወቅታዊ ሁኔታ ምን ይመስላል? በርካታ ወደ ውጊያዎች እንደተካሄዱ ነው የሰማነው። እንግዲህ ዘመቻ አንድነትም 46ኛ ቀኑ ላይ ይገኛልና ከዛ አንፃር በወሎ ያለው ሁኔታ ምን ይመስላል? መሳይ እንግዲህ ባህር ዳር አካባቢ አሁን በተደረገው ውጊያ ጀምረናልና የጎጃሙን አንድ ላይ ባቀርብልን ነው የሚቻለው። ከዛ በኋላ ወደ ወሎ ብንሄድ ይቻላል። ምናልባት በ8ኛ ክፍለ ጦር በምስራቅ ጎጃም 8ኛ ክፍለ ጦር በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስትር፣ ደባይ ጥላት፣ ጮቄ፣ ሶማ ብርጌዶች በጋራ ከደብረ ማርቆስ 150 የመከላከያ ሰራዊት አባላትን ይዞ ከብቸና 150 የመከላከያ ሰራዊት አባላትን ይዞ ፈለገ ከተምትባል ከተማ ላይ 218 ከደብረ ወርቅ 160 ከአንኮበር ከሰሜን ሸዋ ማለት ነው ከአንኮበር 88 የመከላከያ ሰራዊትን ከወጀል ደጀንና ኤትኖራ ከሚባሉ ደጀን ዙሪያ ከሚገኙ ከተሞች 360 የመከላከያ ሰራዊት በድምሩ አጠቃላይ 1126 የመከላከያ ሰራዊትን አባላትን በተለያየ አቅጣጫ በከባድ መሳሪያ በታገዘ ሁኔታ በእነማይ ወረዳ ዲማ ጊዮርጊስ ልዩ ቦታው ኪዳነ ምህረት አካባቢ ከጧቱ 12 ሰዓት ጀምሮ ዛሬ ከፍተኛ ውጊያ እየተደረገ ነው። የፋኖ ኃይሎች በዚህ እየተደረገ ባለው ውጊያ በእነዚህ ከ1000 በላይ የሚሆኑ የመከላከያ ሰራዊት በተለያየ አቅጣጫ የዲማ ጊዮርጊስንና አሁን የጠቀስኩልን ትንንሽ ከተሞች ለመቆጣጠር የመጣውን ኃይል በትነው ወደ መጣበት መልሰውታል። ምናልባትም ይሄ ውጊያ በጣም በከፍተኛ ደረጃ እየተካሄደ ነው። ነገር ግን የመከላከያ ሰራዊት አባላት እጅግ በጣም በከፍተኛ ሙት ቁስለኛና በአንዳንድ የውጊያ ቀጠናዎችም ላይ የመኪኖቻቸው የመኪና ፓትሮላቸው ጭምር እስከ መቃጠል ደረጃ የደረሰበት ሁኔታ ነው ያለው። ዘመቻ በሰፊው ቢጀምርም ነገር ግን በመልሶ ማጥቃት እየተመከተ ወደ መጡበት ወደ ደጀን ከተማ እንዲሁም ወደ ፈለገ ወደ ደብረ ወርቅና ደጀን ከተማ ላይ እንዲመለስ አድርገውታል። አንደኛው ዜና ይሄ ነው። ከዚህ በተጨማሪ በተለይ በእነዚህ አካባቢዎች የቦቅላ፣ ጉንዳን፣ አርግፍ፣ መንግስቱ ቀበሌዎች ላይ በርካታ ሰራዊቱ ተደምሶበታል። በዚህም 63 የመከላከያ ሰራዊት አባላት አሁን ውጊያው ያላለቀ ቢሆንም 63 የመከላከያ ሰራዊት ወይንም የአገዛዙ ጦር ሲደመሰሱ ከ28 በላይ ደግሞ ሊቆስሉ ችለዋል። እንዲሁም በአቅራቢያው ደባይ ጮቄ ብርጌድ ዛሬ ሙሉ ቀን የፈጀ ከመከላከያ ሰራዊት አባላት ጋር ሙሉ ቀን የፈጀ ውጊያ እያደረጉ ነው የሚገኙት። በዚህ በእነማይ ወረዳ መንግስቱ ቀበሌ ከቁይ ከተማ ላይ በተደረገ ከባድ ውጊያ ከ12 በላይ የመከላከያ ወይም የአገዛዙ ጦር አባላት ሲደመሰሱ ከ15 በላይ መቁሰል ችለዋል። በዚህ አቅጣጫ በአራት አቅጣጫ ነው ይህን አካባቢ ለማጥቃት መጥቶ የነበረው። ነገር ግን በአራቱም አቅጣጫ ተመቶ እየተመለሰ ነው የሚገኘው። እንዲሁም በዛው አካባቢ ሶማ ብርጌድ የተባለ በእናርጅናውጋ ወረዳ ፈለገ ብርሃን ቀበሌ ላይ ኩርሜዳ በተባለ ቦታ ላይ አንድ ሻለቃ አመራርን ጨምሮ
ከ5 በላይ የአገዛዙ ጦር አባላት ተደምስሰው ከ7 በላይ ደግሞ ቆስለው ቀሪዎቹ ደግሞ ተበታትነው ወደ መጡበት አካባቢ እንደተመለሱ ነው በምስራቅ ጎጃም አካባቢ የደረሰኝ መረጃ የሚያመላክተው። መሳይ እንግዲህ ተጠናክሮ በቀጠለው እና 47ኛ ቀኑን በያዘው ዘመቻ አንድነት በትናንትናው ዕለት ሼህ ሁሴን ጅብሪል ክፍለ ጦር ከአብይ አህመድ ሰራዊት ጋር በከለላ ወረዳ በተደረገ ከባድ ውጊያ በቀበሌ 17 ልዩ ስሙ ሌጮ በተባለ ቦታ ላይ ማለዳ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ በተደረገ ውጊያ የአገዛዙ ጥምር ጦር ሙትና ቁስለኛ ሆኖ ወደ መጣበት እንዲመለስ ተደርጓል። በተያያዘ የተጋድሎ መረጃ ከትናንት ወዲያ ፋኖ ኃይሎችን ከበባ ውስጥ ለማስገባት በመንቀሳቀስ ስምሪት ላይ በነበረ በተለይ ሙካርባ በተባለ ቦታ ላይ ቁጥራቸው ከ10 በላይ የሚሆኑ የአድማ ብተና አባላት ሙትና ቁስለኛ ሆነው ቀሪው ተበትኖ እንዲመለስ ተደርጓል። የአገዛዙ ጥምር ጦር ማለትም መከላከያ፣ አድማ ብተና እና ሚኒሻ በጋራ በውጊያው በጥምረት ከተሰለፉ ሲሆን ነበልባሎቹ የነበልባል ክፍለ ጦር በርካታውን ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፏል። እንግዲህ በሌላ በኩልም ምናልባት ጎንደርም ያለውን ወቅታዊ ሁኔታ ቀደም ሲል በተወሰነ ደረጃ ነካክተዋል። ጎንደር በአሁኑ ሰዓት በተለይም በዚህ በቋራ አካባቢ ያለው አጠቃላይ የህልውና ተጋድሎ ዛሬም ድረስ አካባቢውን ለመቆጣጠር ሜካናይዝድ ጦር አሰልፎ የተሰማራው የአብይ አህመድ ሰራዊት በለስ አልቀናውም፣ እየተመለሰ ነው። ወጣ ገባ የሚለውን ኃይል በመመከት ደረጃ በቀጠናው የተሰማራው የተለያየ የፋኖ ኃይል አደረጃጀት ከፍተኛ የሆነ ተጋድሎ በማድረግ አካባቢዎቹን አሁንም ድረስ በእጃቸው እንዳደረጉ ነው መረጃዎች የሚያመለክቱት። ከጎንደር አንጻር ያለውን መረጃ ልታካፍለን ትችላለህ? መሳይ እንግዲህ የቋራው እና በከፊል የመተማው እንዲሁም የጃዊው እና የፓዊ አካባቢ አጠቃላይ በተለይ ከ3/4 በላይ የአለፋ ወረዳ አካባቢዎች በተለይ በዚህ አንድ ወር ውስጥ በተደረገው ውጊያ የመከላከያ ሰራዊቱ ሙሉ በሙሉ ተሸንፎ ተበትኖ በመጣበት እንኳን መመለስ ሳይችል ቀርቶ በከፍተኛ ሙቀት የተነሳ መንገድም ባለመኖሩ የተነሳ እዛ አካባቢ የሚገኙ ንጹሃን ሰዎችን መንገድ እንዲመሩ በማድረግ አካባቢውን ለመቆጣጠር ጥረት ያደረገ ቢሆንም በዛ አካባቢ የሚገኙ የፋኖ አደረጃጀቶች ጠንካራ ከመሆናቸው የተነሳ በአካባቢው ለረጅም ጊዜያት የወሰደ ውጊያ መልሶ ማጥቃት በማድረግ በጣም በከፍተኛ ደረጃ ሙትና ቁስለኛ ሆኖ ወደ መጣበት ተመልሷል። በአንዳንድ አካባቢ እንዲያውም መሳይ ከቤንሻንጉል ጉሙዝ አካባቢ የሄደው ኃይል መመለሻው ጠፍቶበት አላጥሽ የሚባል ፓርክ ውስጥ ገብቶ እንዲሁ የሳትራት ሆኖ በአካባቢው በዋጥም አማካኝነት እንዲሁ በራሱ ሙቶ ያለቀበት ሁኔታ ነው ያለው። አሁን የአካባቢ ሙሉ በሙሉ ከአገዛዙ ጦር ነፃ ሆኖ የሲቪል አደረጃጆች ተመስርተው አካባቢውን ሙሉ በሙሉ በፋኖ ቁጥጥር ስርና ሰላማዊ ኑሮውን እየኖረ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው። ነገር ግን ዛሬ ደግሞ በሰሜን ጎንደር አካባቢ በተለይ ከአምባ ጊዮርጊስ ገደብዬ አቅራቢያ የአሞራው ውብነህ ራስ አሞራው ውብነህ 3ኛ ኮር የደጃዝማች አያሌው ብርዱ ክፍለ ጦርና የሰሜን ብርቅዬ ክፍለ ጦር በጋራ በወሰዱት እርምጃ ከኪኖ ወደ ደባርቅ ሲጓዝ በነበረ አንድ የመከላከያ ካሚዮን ጦር ላይ ዲዩ ደፈጣ እና ከበባ በመፈጸም ሙሉ በሙሉ በመኪና ውስጥ የነበሩ የሰራዊት አባላትን ያገዛዙን ጦር ሙሉ በሙሉ በመደምሰስ መኪናውን በማቃጠል በዛ አካባቢ የመከላከያ ሰራዊቱ ምንም አይነት እንቅስቃሴ እንዳያደርግ አድርገውታል። ያንን አካባቢ በተለይ ኪኖ ከተባለ ወታደራዊ ካምፕ ተነስተው ወደ ደባርቅ አካባቢ ጉዞ በሚያደርጉበት ሰዓት ተጠቅተው ሙሉ በሙሉ በሽንፈት ተመቶ ተመልሷል ነው የደረሰኝ መረጃ የሚያመላክተው። በአጠቃላይ በጎንደር አካባቢ ምንም እንኳን ከደቡብ ጎንደር አካባቢ ከትናንት ወዲያ ጀምሮ ከእስቴ የተነሳው የደቡብ ጎንደር ጦር ወይንም የራስ ጉና ክፍለ ጦር ከጎጃም ዛ አካባቢ የሚንቀሳቀሱ ከጎጃም አደረጃጀቶች ጋር በረሃ አካባቢ ውጊያ እየተደረገ ቢሆንም በዛሬው ዕለት የደረሰኝ መረጃ ገና ውጊያው ያላለቀ በመሆኑ በጋራ የሁለቱ ዞኖች እያደረጉ ያሉት የማጥቃት እንቅስቃሴ የደረሰውን ጉዳት ያልደረሰኝ በመሆኑ በሚቀጥለው ጊዜ የማድረስ መሆኑን ማሳሰብ ፈልጋለሁ። መሳይ